ሰላም እንዴት ናችሁን? የቻናላችን ቤተሰቦች ባላችሁበት ሁሉም ሰላምና ጤና ይብዛላችሁ። ሰበር መረጃ ይዘንላችሁ መጥተናል። አብራችሁን ቆዩ። ጊዜያዊ አስተዳደሩ በብዙ ውጣ ውረድ ተቋቁሞ ፕሬዝዳንቱን መምራት ሲጀምር በቀናት ውስጥ ባንዳ የሚል ስያሜ ተለጠፈብኝ። የአቶ ጌታቸው ረዳ አንደበት። ትላንት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዩኤምዲ ለተባለ ሚዲያ ዘለግ ያለ ቃለ መጠይቅ ሰጥተዋል። በርካታ ጉዳዮች ባነሱት ቃለ መጠይቃቸው አሁንም ትግራይ መላቅጦ በማይታወቅ ሁኔታ ላይ ናት። በርካታ የትግራይ ሕዝብ ከፍተኛ ጭንቅና መከራ ውስጥ ይገኛልን ብለዋል። በፕሪቶሪያ የሰላም ስምምነት መሰረት ጊዜያዊ አስተዳደሩ ሲመሰረት የኢፌዴሪ ጠቅላይ ሚኒስትር ጦርነቱ በመምራት ከፍተኛ ሚና የነበረን 5 ስራ አስፈጻሚዎች ወደ ፕሬዝዳንት የኃላፊነት ቦታ እንድንወጣ ፍላጎት ነበራቸው በማለት ወደ ኋላ ተመልሰው አስታውሰዋል። ይህን ሀሳብ እሳቸው ቢቀበሉትም የተቀሩት 4ቱ ስራ አስፈጻሚዎች የጠቅላይ ሚኒስትሩን ሀሳብ ውድቅ ማድረጋቸውንም ተናግረዋል። ጊዜያዊ አስተዳደሩ ለመቋቋም በአላስፈላጊ ክርክር 4 ወራት ፈጅተናል። በብዙ ውጣ ውረድ መጋቢት 21 2015 ዓ.ም ተቋቁሞ ፕሬዝዳንት ሆኜ መምራት ሲጀምር በቀናት ውስጥ ባንዳ የሚል ስያሜ ተለጠፈብኝ ሲሉም ተደምጠዋል። አቶ ጌታቸው በዚያው ዓመት ወርሃዊ ግንቦት የባሰ ሆኖ ካዲ ተባልኩኝ በማለት ተናግረዋል። 4ቱ የህወሓት ስራ አስፈጻሚዎች በየ3 ወሩ ለማድረግ የሚፈቀደውን የድርጅቱ ውስጥ ደንብ በመጣስ በየ3 ቀኑ ፍሬ በሌለው ስብሰባ በመጠመድ ከመንግስታዊ ስራ ውጪ እንደሆነ አብክረው ሰርተዋል። በዚሁ ተማድሬ ኃላፊነቴን በራሴ ፍቃድ መልቀቅ ባለመቻሌ ተናደው እኔን ጨምሮ 16 የድርጅቱ ማዕከላዊ ኮሚቴ አባላትን ካዲዎች ከጂዎች ብለው በመፈረጅ አላሰራ አሉን ብለዋል። የቀረው የህወሓት ስራ አስፈጻሚ በፕሪቶሪያው የተኩስ ማቆም ስምምነት እንደ ሽንፈት የሚቆጥር በተፈናቃዮች ዕጣ ፈንታ የሚቆምር ጊዜያዊ አስተዳደሩ የተሰጡት ተልእኮዎች እንዳይፈጸም ከላይ እስከታች በእቅድ የስራ አደናቃፊም ብለውታል። አቶ ጌታቸው ለውጥ የማይቀበሉ የተቸከሉ ሲሉ የገለጿቸው የህወሓት 4ቱ ስራ አስፈጻሚዎች እሳቸው ወደ ጊዜያዊ አስተዳደሩ ፕሬዝዳንት በወጡበት ማግስት የሚሰራ በሌለበት 55 የድርጅቱ ሰዎች በምክትል ስራ ኃላፊ ደረጃ እንዲሾሙ ፕሮፖዛል እንዳቀረቡላቸው ይህንን ያህል ቁጥር ያለው ስራ ሳይሰራ ደሞዝ የሚከፈለው አመራር ለመመደብ ቢቸገሩም ከክርክር በኋላ 35 በግድ መመደባቸውን ገልጸዋል። ድርጅቱ ውስጥ ደንብ በመጣስ የ65 እና የ70 ዓመት ዕድሜ ያላቸው የማዕከላዊ ኮሚቴ አመራር እንዲሆኑ መመረጣቸው በርካታ ቁጥር ያለው አመራር ከኃላፊነት መደብ ውጭ ሆኖም ቁጭ ብሎ በፊት የነበረው ደሞዝና ጥቅማ ጥቅም እንዲያገኝ የሚያደርግ እጅግ ዘግናኝ አሰራር ክልሉን ጠልፎ መጣሉን አቶ ጌታቸው ገልጸዋል። ጡረታ የማይፈቀድበት ክልል ቢኖር ትግራይ ነው ያሉት አቶ ጌታቸው ከጦርነቱ በፊት በ2015 ዓ.ም 800 ሚሊዮን ብር የነበረው የመንግስት ሰራተኞች ደሞዝ ጊዜያዊ አስተዳደሩ ተቋቁሞ ስራው በ2015 ዓ.ም ሲጀመር ከ1.2 ቢሊዮን ብር በላይ ማሻቀቡ በክልሉ ያለው ቅጥ ያጣ ብልሹ አሰራር የሚያሳይ ነውም ብለዋል። በትግራይ ያለው አሁናዊ ፖለቲካዊ ቀውስና ችግር ህወሓት ብቻውን ስልጣን እንዲቆጣጠር ያለው ያልተጋራ ፍላጎት የፈጠረው ነው ያሉት አቶ ጌታቸው ይህንን ሁሉንም ነገር በብቸኝነት የመያዝ ያልተጋራ የህወሓት ፍላጎት የማይሸከም በተግባር የተደገፈ ለውጥ በትግራይ መፈጠሩ ማሳያዎችን በመጥቀስ አስረድተዋል። ከትናንት ወዲህ መጋቢት 26 ቀን 2017 ዓ.ም ከዱባይ በርድ ስቶሪ ኤጀንሲ ለተባለ ሚዲያ በሰጡት ቃለ መጠይቅ በቅርቡ ወደ ኢትዮጵያ እመለሳለሁ ማለታቸውን ተከትሎ ትናንት ወደ አዲስ አበባ መመለሳቸው በአንዳንድ የማህበራዊ የትስስር ገጽ ተጠቃሚዎች ቢጻፍም ፕሬዝዳንቱ ለዩኤምዲ ሚዲያ በሰጡት ቃለ መጠይቅ ስለዚህ ጉዳይ ያሉት የለም። አቶ ጌታቸው ረዳ 4ቱ ስራ አስፈጻሚዎች የጠቅላይ ሚኒስትሩን ሀሳብ ውድቅ እንዳደረጉ በገለጹበት አውድ ስም ባይጠቅሱም በይፋ የሚታወቁ ስራ አስፈጻሚዎች ስም እነግራቸዋለሁ። አንደኛ ደብረጽዮን፣ ሁለተኛ ወይዘሮ ፍትል ወርቅ፣ ሶስተኛ አቶ አለም
ገብረ ዋህድ፣ አራተኛ አቶ ጌታቸው አሰፋ ናቸው። ወደሚቀጥለው ዜና ስናመራም የጌዲኦ ብሔር ታሪክ ውስጥ በቀዳሚነት ከሚጠቀሱ ታሪካዊ አባቶች አንዱ የወንጌል አርበኛ ሃይቻ ጅብቾ ቦራሚ በ112 ዓመታቸው ማረፋቸውንና ስርዓተ ቀብራቸውም መፈጸሙን የጌዲኦ ዞን ባህልና ቱሪዝም መመሪያ የባህል ጉዳዮች መረጃ ዘርፍ አስተባባሪ አቶ ዳንኤል ከተማ ለትሩ ኢትዮ ተናግረዋል። አቶ ዳንኤል ሃይቻ ጅብቾ ቦራሚ ለብሔሩ ነጻነት እና እኩልነት የታገሉ ጀግና ነበሩ ብለዋል። በሕይወት ዘመናቸውም ለብሔርና ብሔረሰቦች አንድነት፣ ሰላምና መቻቻል አበክሮ እየተጉ አንድነትን ያሰፉና ሰላምን ያረጋገጡ የህዝብ አባት ነበሩም ሲሉም ገልጸዋል። በ1905 የተወለዱት ሃይቻ ጅብቾ ቦራሚ የወጣትነት ጊዜያቸውን በነጻነት ትግልና በተለይም የጪሰኛ ባለአባት ስርዓትን በመቃወም ያሳለፉ መሆኑን አካባቢውንም በአውራጃነት ማስተዳደራቸውን ገልጸዋል። ሃይቻ ጅብቾ ታሪክ ከማይዘነጋቸውና ከትውልድ ወደ ትውልድ እየተላለፈ ከሚነገርላቸው አኩሪ ስራቸው ውስጥ በወቅቱ ብሔሩ በተሳሳተ መንገድ ይጠራ የነበረበትን ዴራሳ የሚል የውል ስያሜ በመቃወም በ1938 ጌዲኦ ተብሎ እንዲጠራ አስደርገዋል ሲሉም አክለዋል። ሃይቻ ጅብቾ ለህዝብ ለመንግስት ብቻ ሳይሆን ለወንጌል አገልግሎት ትልቅ መስዋዕትነትን የከፈሉ አባት እንደነበሩም ገልጸዋል። ውልደታቸው በጌዲኦ ዞን ዲላ ዙሪያ የሆኑት ሃይቻና የወንጌል አርበኛ አቶ ጅብቾ ቦራሚ በተወለዱ በ112 ዓመታቸው ከዚህ ዓለም በሞት የተለዩ ሲሆን የቀብር ስነ ስርዓታቸው መኖሪያቸውን አድርገው በነበሩበት በአባያ ወረዳ ቡናታ ቀበሌ በቡናታ ቃለ ሕይወት መቃብር ተፈጽሟል። ወደሚቀጥለው ዜናም ስናመራም የሟች ቤተሰቦች አስክሬን ለማምጣት ሄደዋል። የአንዱ ሟች ቤተሰብ ትላንት በኦሮሚያ ክልል ሰሜን ሸዋ ዞን ጎሃ ጽዮን እና ቱሉ ሚልኪ መካከል ታጣቂዎች አንድ ሙሉ ተሽከርካሪ ተሳፋሪዎችን ማገታቸው ከዛም ውስጥ የተገደሉ መኖራቸውን ቤተሰቦቻቸው ለትሩ ኢትዮ ገልጸዋል። አንድ የሟች የቅርብ ቤተሰብ ለትሩ ኢትዮ በሰጡት ቃል አንድ የልጆች አባት እንደተገደሉ ነገ የቀብር ስነ ስርዓታቸው ይፈጸማል ተብሎ እንደሚጠበቅ ገልጸዋል። የሟች ቤተሰብ አስክሬን ለማምጣት ሄደዋልም ብለዋል። ሌላኛው የሌላ ሟች ጓደኛ በበኩላቸው ሹፌሩን ጨምሮ ሌሎች በርካታ ተሳፋሪዎች ሳይገደሉ እንዳልቀሩ የሟቾቹ አስክሬን ወደ ትውልድ ቦታቸው ለማምጣት የሟች ቤተሰቦች ዛሬ ወደ እገታ ቦታው እንደሄዱ ለትሩ ኢትዮ ተናግረዋል። የሟች ወላጆች የሟቾቹን አስክሬን ገና ሊቀበሉ በመሆኑ ሐዘናቸውም ስለበረታ ዝርዝር መረጃ ለመስጠት የሚያስችል መረጋጋት ላይ አለመሆናቸውን ተመልክቷል። የሹፌሮችን ውሎ የሚከታተለው ጣና የአሽከርካሪዎች ማህበር በበኩሉ በታጣቂዎች ታገቱ ከተባሉት ተሳፋሪዎች መካከል በርካቶቹ በጥይት ተመተው መገደላቸውን ከስፍራው መረጃ እንደደረሰው ለትሩ ኢትዮ ገልጿል። ከተገደሉት ተሳፋሪዎች ባሻገር ታፍነውም የተወሰዱ እንዳሉም ያመለከተ ሲሆን እገታው የተፈጸመው ትላንት ቅዳሜ መጋቢት 27 ቀን 2027 እንደ ፈረንጆች አቆጣጠር መሆኑን ተናግረዋል። ስለ እገታው ከመንግስት እስካሁን በግልጽ የተባለ ነገር ባይኖርም በእገታው ቦታ የፌዴራል ፖሊስ ደርሶ እንደነበር በማህበራዊ ሚዲያ ሲሰራጭ ተስተውሏል። ስለ ጉዳዩ ማብራሪያ የጠየቅናቸው በኢትዮጵያ ፌዴራል ፖሊስ ሚዲያና ኮሚኒኬሽን መመሪያ ኃላፊ አቶ ጄላን አብዲ ስራ ላይ እንደሆኑ በመግለጻቸው ለጊዜው ሀሳባቸውን ማካተት አልተቻለም። ምላሽ ከሰጡን የምናቀርብ ይሆናል። የትላንቱ እገታ በተፈጸመበት አካባቢ ከ19 ቀናት በፊት ከአዲስ አበባ ወደ ደብረ ማርቆስ በርካታ ተሳፋሪዎችን ይዞ ሲጓዝ የነበረው ፈለገ ጊዮን ባስ ታጣቂዎች አስቆመውት ሙሉ ተሳፋሪዎች መታገታቸውን የአይን እማኝ ሹፌሮች ለትሩ ኢትዮ አሳውቀው ነበር። ውድ አዳማጮቻችን ለዛሬ ይዘንላችሁ የመጣ ነው ይሄን ይመስል ነበር። በሌላ ትኩስ ዜና እንድንቀራረብ ይሄን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። እናመሰግናለን።